አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙነይማ ተመልካቾች ተከታታዮች እንዴት ናችሁልኝ? አልሐምዱሊላህ ረቢል ዓለሚን ሰላም ነኝ። እንግዲህ ዛሬ ደግሞ ማሳያችሁ ወደ ገጠር ስሄድ የነበረውን ጉዞዬን ነው። ወንዙ ምናምን የሀገሮችን ልጅ የምታውቁት ታውቁታላችሁ፣ ለማታውቁትም እንግዲህ ዳገቱን ወንዙን ላስጎበኛችሁ ነው ተመልካቾች። እንግዲህ ሰብስክራይብ ያላረጋችሁ ሰብስክራይብ ያደረጋችሁ አበረታቱኝ እላለሁኝ። እንግዲህ ሀገሮች ልጆች እነ ወንዝ አርጆ ወንዝ ነው። ማን ነው በባጃጅ ነው ከሾላው ድረስ ይሄድኩን ነበረ። እንግዲህ ዳገቱን ብዙ ቀጥ እያደረኩ ለማሳየት አልተመቸኝም። መጫት ባጃጅ በዛ ላይ ያው ድንጋይ ምናምኑ ከፍ ዝቅ ስለሚያረጋችሁ አልተመቸኝም እና ያው ብቻ ወንዙን የተወሰነ ላስጎበኛችሁ ነው። ወደ ሰበንሳ ወደ ሀገሬ ስሄድ የነበረውን ጉዞ ተወሰነ ላሳያችሁ ነው። ካርሌንጫ ድረስ ነው ማሳያችሁ። አሁን ከሾላው ደረስን። ያው ባጃጁ ያመጣን እዚህ ድረስ ነው። ከዛ በኋላ የነበረው ጉዞ ምን ብዬ ልንገራችሁ፣ በጣም ከባድ ነበረ። እንግዲህ ሊታዝሎ በዛ ላይ የእግር መንገድ ሂጄ አላውቅም። ከመጣሁ አመቴ ከዱባይ ከመጣሁ አመቴ የእግር ጉዞ ሂጄ አላውቅም። ማለቴ አንድ ጊዜ ሂጃለሁኝ ሰበንሳ። ያንም ደግሞ ታቹን ሲሆን ታውቃላችሁ፣ በአጆ ሜዲያ ስንሄድ ትንሽ ቀረብ ይላልና በዚህኛው መንገድ በስንት ጊዜ በቃ ስንት አመቴ መጣሁበት። እንግዲህ ሊታዝሎ ቁጭ ብሎ የከረመ ሰው ከባድ ነው። ያው እንደምታዩት እንግዲህ ካርሌንጫ የካርሌንጫ ትምህርት ቤት በርቀት ይታያል። መራሪታ በላይ ያለውን ራሽ ምናምን ያቀረስኩት መራሪታን ተበልቻለሁ። ሰው ስለነበረ በቃ የተወሰነ ገለል በሉልኝ ምናምን ብዬ ቀርጬ ነበረ። ሾርት ሆኗል። ብቻ ግን ትንሽ እናንተን ለማሳየት ያህል በዩቲዩብ ጋራሊ እንትን እለዋለሁኝ። በዩቲዩብ ስቶሪ ነው የሚባለው። በሱ ሸር አደርገዋለሁ። ታወታላችሁ። የተወሰነ ጠባብ ሆኖብኝ ነው፣ ሾርት ሆኖብኝ ነው እና ብቻ ለቀዋለሁ። ታወታላችሁ ማለት ነው። እና ካርሌንጫ ሚዲያው ራሹ የትምህርቱ ቤት በርቀት ይታያል። ይሄንን ይመስላል። መኪና እዚህ ድረስ ቢገባ አስባችሁታል? ምን የመሰለ ራሽ ነበረ እዚህ። በቃ ምን የመሳሰለ ቤት ይሰራበት ነበር። እና ሀባይብ ይሄንን የመሰለ ራሽ መኪና እዚህ ድረስ ቢገባው ምን የመሳሰለ ቤት ይገነባበት ነበረ። እና የካርሌንጫ ልጆች እንግዲህ ሀገራቸውን ጎብኙ። እንዲሁም የሙጤ ጣይላ የቄልጡ ብዬ በቃ የሁጅራ ያው አንድ አካባቢ ስለሆነ ዲኮ ካርሌንጫ ጎራይቱ ማናበሪቱ ላይ ደርሻለሁ። እዚህ ጋር በፊት መፍጫ ነበረ፣ አሁን ግን የሉም፣ እንጂ ቦታ ወርደዋል። እና ሀባይብ እንግዲህ ካርሌንጫ ደርሰን ይሄው እንደምታዩት ሰበንሳም ይታያል። ጎራ ከረርባ በርቀት ይታያል። ወደዚህ ጣይላ ያው ጨበሩ ምናምን በዙ በየናራለም እንጂ ቀራዲማ ይታያል።